ሰላም ቤተሰቦች እንዴት ናችሁ? ዛሬ ሌላኛውን የቃል ክፍል ይዤላችሁ መጥቻለሁ። እርሱም ስለምንድን ነው ዛሬ የምናየው? ስለ መስተጻምር ነው ወይም ኮንጃንክሽን። ስለዚህ እስከ ትምህርታችን ማብቂያ ድረስ አብራችሁ እንድትቆዩ ጠይቃለሁ። መስተጻምር ወይም አገባብ ብሎ ይጠሩታል። በእንግሊዝኛው ያው ኮንጃንክሽን ነው፣ የሚያያይዙ አረፍተ ነገርን ከአረፍተ ነገር የሚያያይዙ ቃላትን ነው መስተጻምር ወይም ኮንጃንክሽን የምንላቸው። ምንት ብሂል መስተጻምር ዋትስ ኮንጃንክሽን መስተጻምር ብሂል ዘያስተጻምር ለነ አረፍተ ነገራት እምነ ካሉ አረፍተ ነገር ብሂል ውእቱ መስተጻምራን ቃላት ለለ ወድቁ በመለልተ አንቀጽ ወይም ግስ ይገብርዎ ለአንቀጽ ከመ ኢይኩን ማይሰሪያ አንቀጽ ወይም ማሰሪያ አንቀጽ ወለእሉኒ ንሬዮሙ ለአህዱ አህዱ። መስተጻምር የምንለው አንድን አረፍተ ነገር ከሌላኛው አረፍተ ነገር ጋር አንድ ላይ የሚያጣምር ወይም የሚያያይዝ ቃልን ነው መስተጻምር የምንለው። መስተጻምራን ቃላት ደግሞ በአብዛኛው በግስ ላይ የወደቁ ወይም እየተገኙ ግን አንቀጽ ወይም ግስ ሳይሆኑ በአብዛኛው ከግስ ላይ እየወደቁ አንዱን ቃል ወይም አንዱን አረፍተ ነገር ከሌላው አረፍተ ነገር የሚያያይዙ የቃል ክፍሎችን ነው መስተጻምር የምንላቸው ማለት ነው። እስኪ ስለ መስተጻምር አይነቶች ለማየት እንሞክር ይበልጥ ግልጽ እንዲሆንልን። ህብራተ መስተጻምር ኦል ካይንድስ ኦፍ ኮንጃንክሽንስ ማለት እንችላለን። ብዙ አይነት የመስተጻምር አይነቶች አሉ ወይም ካይንድስ ኦፍ ኮንጃንክሽንስ አሉ። እስኪ አንድ ባንድ ለማየት እንሞክር። ምክንያታዊ መስተጻምር የሚባል አለ። በአብዛኛው ምክንያታዊ መስተጻምሮች አሉ። ዝ መስተጻሚር ይረድ በአቅርቦ ምክንያት ለዘተፈጸመ አህዱ ተፍጻሜተ ነገር አዲ ከውን ምክንያተ ለአህዱ ነገር ለከዊኖቱ። ይህ የመስተጻምር አይነት በቃ ምክንያትን የሚገልጽ ወይም አንዱ አረፍተ ነገር ለሌላኛው አረፍተ ነገር ምክንያትን ለመግለጽ ሲሞክር የምናስገባቸው የመስተጻምር አይነቶች ምክንያታዊ መስተጻምር ይባላሉ። ለምሳሌ በእንተ ፍዳ አምጣነ በይነ ተውላጠ አቅመ እንበይነ አስበ በዘ ህየንተ እስመ እና ሌሎችም አሉ ማለት ነው። ሌሎች የመስተጻምር አይነቶች ደግሞ ለምሳሌ አላ፣ ዳኤሙ፣ ኢ፣ ባይቱ፣ ወእንበለ እነዚህ ደግሞ ተቃርኖን የሚገልጹ የመስተጻምር አይነቶች ናቸው። አላ እንጂ እንደማለት ነው። ዳኤሙ፣ ኢ አፍራሽን የሚገልጹ ናቸው። ባይቱ ብቻ፣ ወእንበለ ያለ እና ሌሎችም እንደዚህ አይነት መስተጻምሮች ደግሞ ተቃራኒ የሚገልጹ ተቃራኒ ወይም አፍራሽ ሀሳብን የሚገልጹ የመስተጻምር አይነቶች አሉ። ሌላኛው ደግሞ እም ወይም ከመ እንደዚህ አይነት መስተጻምሮችም አሉ ማለት ነው። ስለዚህ እነዚህን መስተጻምሮት አንድ ባንድ ከነ ምሳሌያቸው ከነ ቅርጻቸው ወይም ከነ ህጋቸው የምናይ ይሆናል። እሺ የመጀመሪያዎቹ መስተጻምሮች ማን ናቸው? ከመ፣ አምሳለ፣ በዘ ተመሳሳይ ትርጉም ነው ያላቸው። በአብዛኛውን ከመ እንደ ወይም እንዳ ወይም እንደ የሚል ትርጉምን ይይዙልናል። በእንግሊዝኛው አዝ ወይም ላይክ የሚል ትርጉምን ይይዙልናል ማለት ነው። እነዚህ ከመ፣ አምሳለ እና በዘ እንደ የሚል ትርጉም ይይዝልናል ብያችኋለሁ። ከምን ግስ ላይ ነው የሚወርቁት? ከኃላፊ ወይም ከትንቢት ግስ ላይ ወይም ከፓስት ኦር ከፊውቸር ቴንስ ላይ የወደቁ አረፍተ ነገሩን ሊያጣምሩ ይችላሉ ማለት ነው። ለምሳሌ ተሰቅለ ጴጥሮስ ከመ ተሰቅለ ክርስቶስ። ተሰቅለ ጴጥሮስ ተሰቀለ። ከመ ተሰቅለ ክርስቶስ እንደ ተሰቀለ። ከመ የምትሏ ምን ትሆናለች ማለት ነው? ትርጉማ እንደ። ከመ ተሰቅለ የሚለው ደግሞ ኃላፊ ግስ ነው። በአብዛኛው በምን ላይ ነው የሚወርቁ ብለናል? መስተጻምሮች በግስ ላይ እየወደቁ በመልዕልተ ግስ ብለን ነበር። እየወደቁ አንዱን ቃል ከሌላው አንዱን አረፍተ ነገር ከሌላው አረፍተ ነገር ያያይዙልናል ማለት ነው። ለምሳሌ ሁለት አረፍተ ነገር አሉ አይደል? እዚህ ጋር ተሰቅለ ጴጥሮስ አንድ አረፍተ ነገር ነው። ተሰቅለ ክርስቶስ ሁለተኛው አረፍተ ነገር ነው። በመሃል ማን የሚባል መስተጻምር አለ? ከመ ወይም አገባቡ ማለት ነው። ተሰቅለ ጴጥሮስ ከመ ተሰቅለ ክርስቶስ። ክርስቶስ እንደተሰቀለ ጴጥሮስም ተሰቀለ የሚል ትርጉምን ይይዝልናል ማለት ነው። ሁለተኛው ተነበየ ኢሳይያስ ነቢይ ከመ ይትወለድ ክርስቶስ።
ተነበየ ኢሳይያስ ነቢዩ ኢሳይያስ ተነበየ ወይም ተናገረ ይሆናል። የመጀመሪያው ይትወለድ ክርስቶስ ይወለዳል። ሁለተኛው አረፍተ ነገር በሁለቱ መካከል ማን አገናኛቸው? ከመ ባያገናኛቸው ኖሮ ሁለቱን አረፍተ ነገር አንድ አረፍተ ነገር አድርገን ወይም አያይዘን ወይም የተሟላ ሐሳብ እንዲያስተላልፈልን አድርገን ማስተላለፍ አንችልም ነበር። ስለዚህ እነዚህ አገባቦች መስተጻምሮች እንደዚህ አይነት አገልግሎት አላቸው ማለት ነው። ተነበየ ኢሳይያስ ነቢይ ከመ ይትወለድ ክርስቶስ እንደሚወለድ እንደ ይሆናል ማለት ነው። ከመ ክርስቶስ እንደሚወለድ ነቢዩ ኢሳይያስ ተናገረ ወይም ተነበየ ይሆናል ማለት ነው። በከመ ሰማይነ ከማሁ ርኢነ በከመ ሰማይነ እንደሰማነው ከማሁ በከመ ምትሊት ያው እንደ ነው። ከማሁ ርኢነ አየነው እንዲሁ አየነው እንደሰማነው አየነው ይሆናል። ሐዋርያት ሰበኩ ወንጌለ አምሳለ ሰበከ ክርስቶስ ክርስቶስ እንደሰበከ ሐዋርያት ወንጌልን ሰበኩ። ወንጌልን ክርስቶስ እንደሰበከ እንዳስተማረ ሐዋርያትም ሰበኩ ወይም አስተማሩ ይሆናል ማለት ነው። ተዋረደ ፈርዖን በዛ አስተዋረዶሙ ለእስራኤል ፈርዖን ተዋረደ በዛ አስተዋረዶሙ ለእስራኤል እስራኤላውያንን እንዳአዋረደ እንደ በዘ ማለት እንደ ቅድም ከመ አምሳለ በዘ ተመሳሳይ ትርጉም አላቸው ብለናል። እንደ የሚል ትርጉምን ይይዙልናል ማለት ነው። ተዋረደ ፈርዖን በዛ አስተዋረዶሙ ለእስራኤል እስራኤላውያንን እንዳዋረደ ፈርዖን ተዋረደ የሚል ትርጉምን ይይዝልናል ማለት ነው። ስለዚህ እንደዚህ አይነት መስተጻምራት አንዱን አረፍተ ነገር ከሌላ አረፍተ ነገር ላይ እያገናኙ እያመሳሰሉ ማለት ነው። ወይም እያነጻጸሩም ሊሆን ይችላል። አነጻጻሪ ብለን ልንገልጻቸውም እንችላለን። ወይም ምክንያታዊም ሊሆን ይችላሉ። እንደዚህ አይነት መስተጻምርን በመጠቀም አረፍተ ነገርን ከአረፍተ ነገር በዚህ መሰረት ማስተላለፍ ይቻላል ማለት ነው። እሺ ሌላ የመስተጻምር አይነቶች ደግሞ በእንተ፣ ህየንተ እና በይነ። ይህ ደግሞ ስለ የሚል ትርጉምን ይይዝልናል። ቅድም እንደ ነበር አይደለ? አሁን ደግሞ በእንተ፣ ህየንተ፣ በይነ ደግሞ ስለ የሚል ትርጉምን ይይዝልናል። እነዚህም በምን ላይ ነው የሚወድቁ? በኃላፊና በትንቢት ግስ ላይ እየወደቁ አረፍተ ነገሮቹ የተሟሉ እንዲሆኑ ያስችሉናል ማለት ነው። እሺ የመጀመሪያው ዮም አሐውር ሀበ ቤተ ክርስቲያን በእንተ ሀሎ ትምህርት። ዮም አሐውር ሀበ ቤተ ክርስቲያን፣ አሁን ወደ ቤተ ክርስቲያን እሄዳለሁ። ለምን ሲባል ምክንያቱ ምንድነው? ሀሎ ትምህርት፣ በእንተ ሀሎ ትምህርት ስላለ ወደ ትምህርት ቤት ወይም ሀበ ቤተ ክርስቲያን ሊሆን ይችላል። ወይም ሀበ ቤተ ትምህርት ወይም ወደ ትምህርት ቤት እሄዳለሁ ይሆናል ማለት ነው። ስለዚህ በእንተ ማለት ስለ ማለት ነው። ሁለተኛው ተፈሳይኩ ጥቀ በእንተ ተወልደት እህትየ። ተፈሳይኩ ጥቀ በእንተ ተወልደት እህትየ፣ በጣም ተደሰትኩ። ተፈሳይኩ ጥቀ ማለት በጣም ተደሰትኩ ነው። ለምን? በእንተ ተወልደ እህትየ፣ እህቴ ስለተወለደች ይሆናል ማለት ነው። ሶስተኛው ኮንኩ በሃቲትየ በይነ ሆረት እምየ። ኮንኩ በሃቲትየ፣ ብቻዬን ሆንኩኝ። ለምን? በይነ ሆረት እምየ፣ እናቴ ስለሄደች ይሆናል ማለት ነው። ስለዚህ እንደዚህ አይነት ምክንያታዊ ቃላቶች ደግሞ በእንተ፣ ህየንተ፣ በይነ የሚሉ ቃላቶች ትርጉማቸው ምን ይሆናል? ስለ የሚል ትርጉምን ይይዝልናል ማለት ነው። በአረፍተ ነገሮቹ ሲገቡ አገባባቸው ይህን ይመስላል። ሶስተኛው ደግሞ አመ፣ ሶበ፣ ጊዜ። እነዚህ ደግሞ ትርጉማቸው ምንድነው? ጊዜ ወይም በጊዜ፣ እንደዚህ ባልኩ ጊዜ ይሆናል ወይም በጊዜ የሚል ትርጉምን ይይዙልናል ማለት ነው። እነዚህም እንደ ሌሎች ሁሉ በኃላፊና በትንቢት ግስ ላይ እየወደቁ ይነገራሉ ማለት ነው። አመ፣ ሶበ፣ ጊዜ። እስኪ በምሳሌ እንመልከታቸው። የመጀመሪያው አመ ፈጸምኩ ትምህርትየ፣ አመ ፈጸምኩ ትምህርትየ እገብር ግብረ። አመ ፈጸምኩ ትምህርትየ፣ ትምህርቴን በጨረስኩ ጊዜ ስራ እሰራለሁ ይሆናል ማለት ነው።
አመ ፈጸምኩ ትምህርቴን በጨረስኩ ጊዜ እገብር ግብረ የሚል ትርጉምን ይይዝልናል ማለት ነው። ሁለተኛው ሶበ ተንሳይኩ እምንዋሜ እትሐጸብ እዴየ ከእንቅልፌ እንደተነሳው ሶበ ተንሳይኩ እምንዋሜ እትሐጸብ እዴየ እጄን እታጠባለሁ የሚል ትርጉምን ይይዝልናል ማለት ነው። ሶስተኛው ጊዜ ወረደ ብንያም ሀበ ግብፅ ኮነ ይባቤ ውስተ ቤተ ዮሴፍ ጊዜ ወረደ ብንያም ሀበ ግብፅ ኮነ ይባቤ ውስተ ቤተ ዮሴፍ ቢንያም ወደ ግብፅ በወረደ ጊዜ በዮሴፍ ቤት ደስታ ሆነ፣ ምስጋና ሆነ፣ ሐሴት ሆነ የሚል ትርጉምን ይይዝልናል ማለት ነው። ሶስተኛው አመ ይመጽእ ክርስቶስ በንጥረ መባርክት ይትከወስ ኩሉ ኃይለ ቀላያት አመ ይመጽእ ክርስቶስ በመጣ ጊዜ በንጥረ መባርክት ይትከወስ ኩሉ ኃይለ ቀላያት ሁሉ ይናወጻሉ። በታላቅ ግርማ በነጎድጓድ ድምፅ በመጣ ጊዜ በመባርቅት ድምፅ በታላቅ ግርማ በመጣ ጊዜ ክርስቶስ ይትከወስ ኩሉ ኃይለ ቀላያት ባህራት፣ ውቅያኖሶች ወይም ቀላያት ወንዞች ሁሉ ይናወጻሉ የሚል ትርጉምን ይይዝልናል ማለት ነው። ስለዚህ እንደዚህ አይነት የጊዜ ወይም ምክንያታዊ አመልካች መስተጻምሮችን በማስገባት አረፍተ ነገራትን መመስረት ይቻላል ማለት ነው። ወይም ማያያዝ ማስተጻመር ይቻላል ማለት ነው። አመ ሶበ የሚሉ ወይም ጊዜ የሚሉ መስተጻምሮችን በመጠቀም ማለት ነው። እሺ ቀጣዩ መስተጻምር ደግሞ አምጣነ እስመ አኮኑ ይሆናል። ትርጉማቸው ደግሞ እንደየአረፍተ ነገሩ አገባብ የተለያየ ትርጉም ሊይዙልን ይችላሉ። ለምሳሌ እና፣ ስለ፣ ያህል የሚል ትርጉም ሊይዙልን ይችላሉ። እነዚህን መስተጻምር ቃላትን ስንጠቀም እንደ ሌሎቹ መስተጻምራን ቃላት ሁሉ እነዚህ የሚወድቁት በግስ ላይ ነው። በኃላፊና በትንቢት ግስ ወይም በፓስት ኤንድ ፊውቸር ቴንስ ላይ እየወደቁ የአረፍተ ነገሩን የተሟላ ያደርጉልናል ማለት ነው። በአረፍተ ነገር ስናያቸው ለምሳሌ ተወክፈ አዳም ፍትሐ ሞት እስመ ያዕቀበ ትእዛዘ እግዚአብሔር። ተወክፈ አዳም ፍትሐ ሞት እስመ ያዕቀበ ትእዛዘ እግዚአብሔር። አዳም የሞት ፍርድን ተቀበለ ወይም ተሸከመ። ለምን? እስመ ያዕቀበ ትእዛዘ እግዚአብሔር፣ የእግዚአብሔርን ትእዛዝ አላከበረምና ወይም አልጠበቀምና ወይም የእግዚአብሔርን ትእዛዝ አልጠበቀምና የሚል ትርጉምን ይይዝልናል ማለት ነው። ስለዚህ በዚህ ጊዜ የማንን ትርጉም ይይዝልናል? እና ወይም ስለ የሚል ትርጉምን ይይዝልናል ማለት ነው። እስመ የሚለው ተወክፈ አዳም ፍትሐ ሞት እስመ ያዕቀበ ትእዛዘ እግዚአብሔር፣ የእግዚአብሔርን ትእዛዝ ስላላከበረ ወይም ስላልጠበቀ አዳም የሞት ፍርድን ተቀበለ ወይም ተሸከመ የሚል ትርጉምን ይይዝልናል ማለት ነው። ይህም ምክንያታዊ መስተጻምር ነው። ሁለተኛው አነ እፈርሆ ለአቡየ አምጣነ ይትናገር ኃይለ። አነ እፈርሆ ለአቡየ፣ እኔ አባቴን እፈርኋለሁ። ለምን? አምጣነ ይትናገር ኃይለ፣ በኃይል ስለሚናገር ወይም በኃይል ይናገራልና የሚል ትርጉምን ይይዝልናል ማለት ነው። ሶስተኛው ሰማዕት ይፈርሁ ሞተ ስጋ እስመ ይሬእይዋ ለመንግስተ ሰማያት በአይነ ስጋ። ሰማዕት ይፈርሁ ሞተ ስጋ እስመ ይሬእይዋ ለመንግስተ ሰማያት በአይነ ስጋ። ሰማያት የስጋን ሞት አይፈሩም። ለምን ብንል እስመ ይሬእይዋ ለመንግስተ ሰማያት በአይነ ስጋ፣ በአይነ ወይም በአይነ ልቦናቸው ወይም በአይነ ስጋቸው ማንን ስለሚያዩ? የመንግስተ ሰማያትን ክብር ስለሚያዩ የሞትን ስጋ የስጋን ሞት
አይፈሩም ሰማዕታት ማለት ነው። ሰማዕት ይፈርሁ ሞተ ስጋ እስመ ይርኤዋ ለመንግስተ ሰማያት በአይነ ስጋ። ሰማዕታት ወይም ምስክሮች የስጋን ሞት አይፈሩም የመንግስተ ሰማያትን ክብር በአይነ ህሌናቸው ወይም በአይነ ስጋቸው ያያሉና የሚል ትርጉምን ይይዝልናል ማለት ነው። ስለዚህ እስመ አምጣነ እንደዚህ አይነት ቃላትን በመጠቀም አረፍተ ነገሮችን ማጻመር ይቻላል ማለት ነው። እሺ ወደ ሌላኛው ስናልፍ ደግሞ እመ ነው። እመ ደግሞ ከ ወይም ቢ የሚል ትርጉምን ሊይዝልን ይችላል እንደየአገባቡ። እመ ፕላስ ኃላፊ ወይም ትንቢት ግስ። እመ ያሐውር ብእሲ ብንል ለምሳሌ ሰውየው ቢሄድ እመ ያሐውር ብእሲ ሰውየው ቢሄድ ቢ የሚል ትርጉምን ይይዝልናል ማለት ነው። እመ ይትናገር ብእሲ ቢናገር ሰውየው ይሆናል ማለት ነው። ወይም ሰውየው ቢናገር። እመ ይበል ኢይጸግብ ቢበላ አይጸግብም ወይም አይጠግብም ማለት ነው። ስለዚህ ቢ የሚል ትርጉምን ይይዝልናል። እመ ይበል ኢይጸግብ። ስለዚህ እመ ቢ የሚለውን ትርጉም ይዞ እንደ መስተጻምር ቃል ሆኖ ያገለግላል ማለት ነው። እስኪ ሌላ ደግሞ እመ እንደ ከ ተብሎም ይፈታል። ለምሳሌ እመ ሆረ ከሄደ፣ እመ ነበረት ከተቀመጠች፣ ሌሎችም ቃላትን በዚህ መሰረት እንደዚህ ብሎ ሊፈታ ይችላል ማለት ነው እመ። እሺ ወደ ቀጣዩ ደግሞ እመ ደግሞ ምን ተብሎ ሊፈታ ይችላል? ባ አሉታ ግስ ወይም አፍራሽ ሲሆን ባ ተብሎ ሊፈታ ይችላል ማለት ነው። ለምሳሌ እመ ኢየሐውር አነ፣ እመ ኢየሐውር አነ ወይም እመ ኢተወለደት ድንግል። እመ ኢየሐውር አነ ማለት እኔ ባልሄድ፣ እመ አሐውር አነ ብል እኔ ቢሄድ ቢ ነበር ቅድም አፍራሽ ሳይሆን፣ አሁን ግን አፍራሽ ሲሆን እመ ኢየሐውር አነ ሲሆን እኔ ባልሄድ የሚል ትርጉምን ይይዝልናል ማለት ነው አፍራሽ ሲሆን። ሁለተኛው እመ ኢተወልደት ድንግል፣ ድንግል ባትወለድ የሚል ትርጉምን ይይዝልናል ማለት ነው። ስለዚህ እመ በአሉታም በአፍራሽም እንደዚህ ተብሎ ሊፈታ ይችላል። ሌላ ደግሞ እመ ብ ተብሎ ሊፈታም ይችላል። ለምሳሌ እመ ነሐውር ሀበ ቤተ ክርስቲያን፣ እመ ነሐውር ሀበ ቤተ ክርስቲያን ወደ ቤተ ክርስቲያን ብንሄድ፣ እመ ይሄሉ ዝየ ከዚህ ብንኖር ወይም እዚህ ብኖር ይቅርታ እዚህ ብኖር፣ እመ ንመጽእ ዝየ እዚህ ብንመጣ ብ የሚል ትርጉምን ይይዝልናል። ስለዚህ እንደ የአረፍተ ነገሩ አገባብ እመን በተለያዩ አይነት ትርጉሞች ልንፈተው እንችላለን ማለት ነው እንደየአገባቡ። ቅድም አገባብ ልንስተጻምር ያው አገባብ ነው ብለናል። ሌላ ስሙ እንደየአገባቡ የተለያየ ትርጉም ይኖረዋል ማለት ነው። እሺ ሌላኛው የመስተጻምር አይነት ደግሞ እንዘ ነው። እንዘ ነው ሲ፣ ሳ፣ ስ፣ እየ ተብሎ ሊፈታ ይችላል። ይሄም እንዳገባቡ ማለት ነው። ያው ፕላስ ወይም ሲደመር ኃላፊ ወይም ትንቢት ግስ ሆኖ ያገለግላል ማለት ነው። ምሳሌ እንዘ ይመጽእ እግዚእነ ይከውን ህልፈተ ሰማይ ወምድር። እንዘ ይመጽእ እግዚእነ ጌታችን ወይም አምላካችን ጌታችን ሲመጣ ሲ ይሆናል። እንዘ ይመጽእ ሲሆን እንዘ ሲ የሚል ትርጉምን ይይዝልናል ማለት ነው። ይመጽእ እግዚእነ፣ ይመጽእ ትንቢት ግስ ነው። እግዚእነ ጌታችን ሲመጣ ይከውን ህልፈተ ሰማይ ወምድር፣ ሰማይና ምድርን ያሳልፈዋል ማለት ነው፣ ወይም እንዲያልፍ ያደርጋል ማለት ነው። ሁለተኛው እንዘ ኢየሐምም ሞተ። እንዘ ኢየሐምም ሞተ። እዚህ ጋር እንዘ ኢየሐምም ሞተ ሳይታመም፣ ሳ እንዘ ማለት ሳ ይሆናል ማለት ነው። ቅድም ሲ ነበር፣ አሁን ደግሞ ሳ። እንዘ ኢየሐምም፣ ኢየሐምም ማለት አልታመመም ማለት ነው። እንዘ ኢየሐምም ማለት ደግሞ ሳይታመም ማለት ነው። ሞተ፣ እንዘ ኢየሐምም ሞተ ይሆናል ማለት ነው። ሶስተኛው መጻ እንዘ ኢይትናገር። መጻ እንዘ ኢይትናገር አሁንም ሳ የሚል ትርጉምን ይይዝልናል። ሳይናገር መጣ ይሆናል ማለት ነው። መጻ እንዘ ኢይትናገር። ስለዚህ እንደየአገባቡ
እንደዚህ አድርገን ልንፈታ እንችላለን ማለት ነው። ሌላኛው መስተጻምር ደግሞ እስከ ነው። ኑባሬውን ስናይ እስከ ሲደመር ኃላፊ ወይም ትንቢት ግስ ነው። ለምሳሌ ኢወለደት እህትየ፣ ኢወለደት እህትየ እስከ ልህቅት፣ ኢወለደት እህቴ አልወለደችም። እስከ መቼ? እስከ ልህቅት፣ ትልቅ እስከምትሆን ድረስ አልወለደችም ሊሆን ይችላል ማለት ነው። ሁለተኛው ኢወለደት ሜልኮል እስከ አመ ሞተት፣ ሜልኮል እስከምትሞት ድረስ አልወለደችም የሚል ትርጉምን ይይዝልናል ማለት ነው። ሶስተኛው አዳም ወሔዋን ኢረከቡ ግእዛነ እስከ አመ ተሰቅለ እግዚእነ፣ አዳም ወሔዋን ኢረከቡ ግእዛነ እስከ አመ ተሰቅለ እግዚእነ። አዳምና ሔዋን ነፃ አልወጥም፣ ነፃነትን አላገኙም። እስከ መቼ? እስከ አመ ተሰቅለ እግዚእነ፣ ጌታችን እስኪሰቀል ጊዜ ወይም እስከተሰቀለበት ጊዜ ድረስ ሊሆን ይችላል የሚል ትርጉምን ሊይዝልን ይችላል። ስለዚህ እስከን እንደዚህ መጠቀም እንችላለን ማለት ነው። ሌላኛው የመስተጻምር አይነት ደግሞ ሌላኞቹ የመስተጻምር አይነቶች ድህረ ነው። ኋላ ወይም በኋላ የሚል ትርጉምን ይዝልናል። ድህረ በአብዛኛው በኃላፊ ግስ ላይ ነው እየገባ የምንጠቀምበት ማለት ነው። ለምን ብንል ድህረ ማለት ኋላ በኋላ ማለት ነው። የሆነ ድርጊት አለ ማለት ነው። ድህረ መስተጻምራን ከግስ ላይ ይወድቃሉ ወይም ከግስ በፊት እየተገኙ ነው ብለናል አይደለ? ስለዚህ ድህረ ማለት በኋላ ከሆነ ግሱ ኃላፊ መሆን አለበት ማለት ነው ከድርጊቱ አንጻር። ለምሳሌ ድህረ ነግሰ ቴዎድሮስ ነግሰ ዮሐንስ፣ ቴዎድሮስ ከነገሰ በኋላ ማን ነገሰ? ዮሐንስ ነገሰ ማለት ነው። ወድህረ ነግሰ ዮሐንስ ነግሰ ምኒልክ፣ ዮሐንስ ከነገሰ በኋላ ደግሞ ማን ነገሰ? ምኒልክ ነገሰ። ድህረ አርገ ክርስቶስ ፈነወ ለአርዳኢሁ ጰራቅሊጦስሃ፣ ድህረ አርገ ክርስቶስ ፈነወ ለአርዳኢሁ ጰራቅሊጦስሃ፣ ክርስቶስ ካረገ በኋላ ለደቀ መዛሙርቱ ወይም ለተማሪዎቹ መንፈስ ቅዱስን ላከላቸው ይሆናል ማለት ነው። ድህረን እንደዚህ እናያለን ማለት ነው። ሁለተኛው ደግሞ ቅድመ ነው ወይም ዘእንበለም ሊሆን ይችላል። አንዳንዴ ቅድመ በትእዛዝ አንቀጽ ላይ ነው የሚገባ፣ ትርጉሙም ፊት ወይም በፊት ይሆናል። ዘእንበለ ሲሆን ደግሞ ሳ ወይም ከፊት ይሆናል ማለት ነው። ለምሳሌ እስኪ እንመልከተው። እምቅድመ ይፍጥሮ ለአዳም ያምር ግብሮ፣ እምቅድመ ይፍጥሮ ለአዳም ያምር ግብሮ፣ አዳምን ከመፍጠሩ በፊት የሚል ትርጉምን ይይዝልናል ማለት ነው። የአምር ግብሮ ስራውን ያውቅ ነበር። አምላካችን አዳምን ከመፍጠሩ በፊት ስራውን ያውቅ ነበር የሚል ትርጉምን ይይዝልናል ማለት ነው። ሁለተኛው ዘእንበለ ይቁም አድባር ወይትፈጠር ዓለም ወምድር፣ ዘእንበለ ይቁም አድባር ደብር ማለት ተራራ ነው። አድባር ተራሮች፣ ያው ሲበዛ ተራሮች የሚል ትርጉምን ይይዝልናል። ዘእንበለ ይቁም አድባር ተራሮች ሳይቆሙ፣ ዘእንበለ ሳ ብለናል አይደል? ሳይቆሙ ወይም ሳ ወይም ከና ፊት ብለናል። ዘእንበለ ይቁም አድባር አድባሮች ከመቆማቸው በፊት ይሆናል ማለት ነው። አድባሮች ወይም ተራሮች ከመቆማቸው በፊት ወይም ተራሮች ሳይቆሙ ወይትፈጠር ዓለም ወምድር፣ ምድርና ሰማይ ተፈጥረዋል የሚል ትርጉምን ይይዝልናል ማለት ነው። እሺ ሶስተኛው ደግሞ እምቅድመ ይትወለድ አብርሃም ሀሎኩ አነ፣ እምቅድመ ይትወለድ አብርሃም ከመወለዱ በፊት እኔ አለሁ ብሎ ጌታችን የተናገረውን እዚህ ጋር መጥቀስ ይቻላል። እምቅድመ ይትወለድ አብርሃም ሀሎኩ አነ፣ አብርሃም ከመወለዱ በፊት እኔ አለሁ የሚል ትርጉሙን ይይዝልናል ማለት ነው። ስለዚህ ቅድመና ድህረን በዚህ መሰረት እንደዚህ እያስገባን
መመስረት ይቻላል ማለት ነው አረፍተ ነገሮች። እሺ ወደ መጨረሻው ትምህርታችን ስናልፍ አዎንታዊና አሉታዊ መስተጻምር፣ አዎንታዊ ወአሉታዊ መስተጻምር ኦር ፖዚቲቭ ኤንድ ኔጌቲቭ ኮንጃንክሽንስ የምንላቸው ናቸው። ቅድም ብለናል መስተጻምርን አዎንታዊ ትርጉም እንዲሰጠው ሊያደርግ ይችላል አረፍተ ነገሩን፣ ወይም አሉታዊ ሊያደርገውም ይችላል አረፍተ ነገሩን እንደየመስተጻምሩ አይነት ማለት ነው። የመጀመሪያው አዎንታዊ ወይም አማናዊ መስተጻምር ብሂል ዘይትነገር በአዎንታ ብሂል ውእቱ። በአዎንታ የሚነገር መስተጻምር አይነት አዎንታዊ ይባላል ወይም አማናዊ። እሉኒ ወ ኤንድ ማለት ነው በእንግሊዝኛው፣ ወይም አው ኦር ማለት ነው። ምሳሌ መጽኡ ሀጎስ ወሰሎሞን፣ ሰሎሞንና ሀጎስ መጡ ነው። አዎንታዊ ነው። ይሄ ምንም አፍራሽ ትርጉም አይሰጠንም ወን ስናስገባ እዚህ ላይ እንደውም አዎንታዊ ነው። እርስ በርሱ ያያይዘዋል ሁለቱን ስሞች ማለት ነው። ሁለተኛው ንዑ ንሁር ሀበ ጎንደር አው አክሱም፣ ኑ እንሂድ ወዴት? ወደ ጎንደር ወይም ወደ አክሱም። ኑ ወደ ጎንደር ወይም ወደ አክሱም እንሂድ የሚል ትርጉምን ይይዝልናል ማለት ነው። እንደዚህ አይነት መስተጻምሮች ሲያጋጥሙ ያው አዎንታዊ ይባላሉ ማለት ነው። ሁለተኛው ደግሞ አሉታዊ መስተጻምር ናቸው ወይም ኢአማናዊ መስተጻምር ናቸው። ዝንቱ ዛስተጻምር ቃለ ምስለ ቃል በአሉታ ብሂል ውእቱ፣ በአሉታ ነው ሁለቱን ቃላት ወይም አረፍተ ነገሮች የሚያያይዙልን። ለምሳሌ አዲ ወይም ገና ማለት ነው። ሁለተኛው ባይቱ ዳይሙ አላ ማለት ነገር ግን ወይም እንጂ የሚል ትርጉምን ይይዙልናል ማለት ነው። አዲ ባይቱ ዳይሙ አላ፣ እንደዚህ አይነት ቃላት ለአሉታዊ ትርጉም ነው የምንጠቀምባቸው። ለምሳሌ አለ አብጽሐ ጊዜ፣ ጊዜ ገና አልደረሰም ወይም ጊዜ ገና ነው የሚል ትርጉምን ሊይዝልን ይችላል ማለት ነው። ሁለተኛው ክሩቤል ከላ ባይቱ ዳዊት ኢከላ፣ ለምሳሌ ክሩቤል ከላ ባይቱ የሚለው ነገር ግን የሚል ትርጉምን ሊይዝልን ይችላል ማለት ነው። ክሩቤል ከላ ባይቱ ዳዊት ኢከላ፣ አኮ አብድ ጥበቡ ዳይሙ ትጉህ። ሶስተኛው እያምጻይኩ ሰላመ አላ መጥባይተ። እንደዚህ አይነት እነዚህን አሉታዊ መስተጻምሮችን እያስገባን እንደዚህ አይነት ትርጉም እንዲይዙልን ማድረግ ይቻላል ማለት ነው። ለምሳሌ እያምጻይኩ ሰላመ አላ ማለት እንጂ ወይም ነገር ግን የሚል ትርጉምን ሊይዝልን ይችላል ብለናል ቅድም። እያምጻይኩ ሰላመ፣ ሰላምን ላመጣ አልመጣውም ወይም አላመጣም። አላ መጥባይተ ጸብን እንጂ፣ ሰላምን አላመጣሁም ጠብን እንጂ፣ ወይም ነገር ግን ጠብን ነው እንጂ፣ ወይም ለዚህ ግን ተስማሚ የሚሆነው እንጂ የሚል ትርጉምን ይሆናል። እያምጻይኩ ሰላመ አላ መጥባይተ፣ ሰላምን አላመጣውም ጠብን እንጂ የሚል ትርጉምን ሊይዝልን ይችላል ማለት ነው። ስለዚህ በዚህ መሰረት እንደዚህን ቃላት እያስገባን አረፍተ ነገሩን አሉታዊ ልናረገው እንችላለን ማለት ነው። ስለዚህ መስተጻምር የተለያየ አይነት መስተጻምር አይነቶች አሉ። ምክንያትን የሚገልጹ፣ አሉታዊን የሚገልጹ፣ አዎንታዊን የሚገልጹ ብለናል ቅድም። የሚያነጻጽሩ ብለን አይተናል። አምሳለ ምናምን ቅድም እያል ጊዜ። ስለዚህ እንደዚህ አይነት መስተጻምር ቃላትን በመጠቀም ለአረፍተ ነገራችን የተሟላ ሀሳብ መስጠት እንችላለን ማለት ነው። እነዚህ አገባቦች ወይ መስተጻምር ለብዙ አይነት ጥቅሞች አላቸው። ለቅኔም፣ ለተለያዩ የግስ መጽሐፍ አገባቦችን ለማንበብ፣ የግስ መጽሐፎችን ለመረዳት ምን እንደሚሉ። ምክንያቱም እነዚህ አገባቦች አንዱ አረፍተ ነገር ከአንዱ አረፍተ ነገር እያጣመሩ የአረፍተ ነገሩ ትርጉም የመቀየር ኃይል ስላላቸው በጣም ወሳኝ የሚባሉ የቃል ክፍሎች ናቸው፣ የጊዜ የቃል ክፍሎች ናቸው። ስለዚህ ስለነዚህ የቃል ክፍሎች ማወቅ ግዴታ ነው። ወደፊትም በተለያዩ ምሳሌዎች በአረፍተ ነገሮች እያስገባን
ወይም በጥያቄዎች እያየን የምንሄድ ይሆናል። ለዛሬ ግን ስለ መስተጻምር ይዤላችሁ የመጣው ትምህርት ይህንን ይመስላል። በቀጣይ ደግሞ ስለ መስተዋድድ ያው ግንኙነት አላቸው ወይም መስተዋድድ ቃላት ይዤላችሁ እመጣለሁ። ወይም በእንግሊዝኛው ፕሪፖዚሽንስ የምንላቸው ነው። ፕሪፖዚሽንስ በፊት የሚገኙ ቃላት። ቃሉን ፕሪፖዚሽን ማለት በፊት የሚገኝ ማለት ነው አይደል? ስለዚህ ስለ እነዚህ መስተዋድዳን ቃላት ይዤላችሁ እመጣለሁ። ለዛሬ ግን ስለ መስተጻምር ይዤላችሁ የመጣው ትምህርት ይህንን ይመስል ነበረ። ሀሳብ አስተያየት ካላችሁ ሀሳባችሁን ማስቀመጥ እንዳትረሱ። ያው ትምህርቱንም ለሌሎች አጋሩ። ከወደዳችሁት ለጓደኞቻችሁና ለሌሎች አጋሩ፣ ቤተሰብ እንዲሆኑ። በቀጣይ በመስተዋድድ ትምህርታችን እስከምንገናኝ ድረስ መልካም ጊዜ